ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሀገር ልጆች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ከብዙ ጊዜ ቆይታ በኋላ ብቅ ብያለሁኝ። ሀባይቢ አሁን የመጣሁበት ምክንያት ማለት ነው በተለይ መካነ ሰላም ያላችሁ እህቶቼ በስደት ላይ የምትኖሩ ማለት ነው ከሌላ ሀገር ለማስመጣት አሁን ላይ ትራንስፖርት ራሱ በጣም ውድ ነው እና እዙ ሀገራችሁ ላይ ማሰራት የምትፈልጉ አናግሩኝ፣ መልስላችኋለሁ። አልጋ፣ ቁምሳጥን፣ ቲቪ ስታንድ፣ የምግብ ወንበር፣ በቃ ሶፋ፣ መጅሊስ አረብያ፣ ሁሉንም በቃ ሁሉንም ያካተተ የቤት እቃ ቤታችሁን ማሟላት የምትፈልጉትን እናንተ በፈልጋችሁት ዲዛይን ይሰራላችኋል። አናግሩኝ፣ ተጠቀሙበት። አሁን ላይ ከሌላ ሀገር ማስጫን የትራንስፖርት ሚያው ነው። ስለዚህ ተዚሁ ተቅርቡ መካነ ሰላም ያላችሁ እህቶች በተለይ ቤታችሁ አስገብታችሁ ቤታችሁን አስውቡ። ሀባይቢ አንድ ነገር የምነግራችሁ ነገር ምንድነው? በዛው አጋጣሚ ተስደት ሀገር ከመጣችሁ ኢትዮጵያ መጣችሁ ሁሉን ነገር እናሟላለን ብትሉ የማይሆን ነገር ነው፣ አይሟላም። እኔም ስላየሁት ነው። ስለዚህ ቤታችሁን አስጨርሳችሁ የቤት እቃችሁን አሟልታችሁ ብትመጡ አሪፍ ነው። እናንተም ጥሩ ኑሮ ይኖራችኋል። ተረጋግታችሁ በቤታችሁ ቁጭ ብሎ ብቻ መኖር የስደት እንድካማችሁን እርፍ ትላላችሁ ማለት ነው። ስለዚህ በዚህ መልኩ ወደ ሀገራችሁ ብትመለሱ አሪፍ ነው ብዬ አስባለሁኝ። እና ኮመንት ላይ አናግሩኝ፣ ቁጥራችሁን አስቀምጡ፣ እመልሳለሁ። ቁጥሬንም አስቀምጥላችኋለሁ።